ጤና ይስጥልኝ እንደምን ዋላችሁ? ስሜ ዳንኤል ደፋ እባላለሁ። ዛሬ የማቀርበው በአማርኛ ነው። ብዙውን ጊዜ በኦሮምኛ በትግርኛ እና አንዳንዴም ደግሞ በአረብኛ ነበር የማቀርበው። ዛሬ ቪዲዮ ለማቅረብ የፈለኩት በአማርኛ ነው። ይህን ቪዲዮ ለጓደኞቻችሁ ለምታውቋቸው ሰዎች እንደምታከፋፍሉ ተስፋ አለኝ ማለት ነው። ስለዚህ ዛሬ በአማርኛ ነው የምናገረው። ድምፄ የሚሰማ ከሆነ ምልክት ብትሰጡን ይሰማል በሉኝና ድምፄ ከተሰማ እቀጥላለሁ ማለት ነው። ስለዚህ ድምፄ መሰማቱን ካወቅኩ በኋላ መቀጠል ይችላለሁ። የዛሬው የኔ ቶፒክ በተለይ ይሄ መልእክት የሚመለከተው ግሩፕ ቢኖር የኢትዮጵያ ውስጥ ያሉት ብሔር ብሔረሰቦችን፣ ጭቁን ብሔሮችን፣ ሌላው ደግሞ የሚኒልክ ሰፋሪዎችና ነፍጠኞችን ነው የሚመለከተው። እኔ ቀጥታ ይሄን ማስተላልፈው ለነፍጠኞችና ለሚኒሊክ ሰፋሪዎች ኦሮሞ ዳርቻ ውስጥ በኦሮሞ ምድር ላይ ለሰፈሩት ነፍጠኞችና የሚኒሊክ ሰፋሪዎች ነው ይሄ መልእክት ማስተላልፈው። ይሄ መልእክቴ የዛሬው መልእክት ባይገርማችሁ መናገር የሚፈልገው እንደ ኢንፎርሜሽን ነው። የማታውቁትን ነገር አይደለም፣ የምታውቁትን ነው። የምታውቁትን እንድትረዱ ብዬ ነው። ትንሽ እዛ ከመድረሴ በፊት የታሪካዊ መሰረት ሊሰጠው ነው ለዚህ መልእክቴ። ታሪካዊ መሰረት ነው መስጠት ነው የምፈልገው። ይህ ታሪካዊ መሰረት ብዬ ነው የማስበው። እኔ የማስበው በአንደኛው ዓለም ጦርነት ጊዜ የተፈጠሩት ክስተቶችን ዳበስ አድርገን እናልፋለን። ከዚያም ደግሞ ሁለተኛ ዓለም ጦርነት፣ ከዛ በኋላ ደግሞ በኮልድ ዎር ሲፈርስ ምን እንደተፈጠረ እንድታውቁ ነው። በአንደኛው የዓለም ጦርነት የፈረሱ ኢምፓየሮች ነበሩ። በዛን ጊዜ የፈረሱት ኢምፓየሮች በጦርነቱ ከመዳከም የተነሳ የጀርመን፣ የአውስትሮ ሃንገሪ፣ የራሽያ እና የኦቶማን ኢምፓየር ነው የፈረሱት። ያም ደግሞ ናሽናሊዝም፣ አገር ወዳድነት፣ የናሽናሊዝም ማለት አገር ወዳድነት ኦር ደግሞ ናሽናሊዝም በጣም እየተነሳ ስለመጣ ህዝቡ እየነቃ ስለሄደ ፊልሚያው ስለተባባሰ በመሃላቸውም ትልቅ ግጭት ስለነበረ መቆጣጠር ስላልቻሉ ነው የለቀቁት፣ ወደው አይደለም። ከዛ በኋላም ደግሞ በሁለተኛው ዓለም ጦርነት በተለይም የብሪቲሽ ኢምፓየር በዛ ከጀርመን ጋር በተደረገው ጀርመን፣ ጣሊያን እና ጃፓን ጋር በተደረገው ትልቅ ፍልሚያ ምክንያት በዛ ትልቅ ፍልሚያ ምክንያት በተለይ የብሪቲሽ ኤምፓየር ፈረሰ። እሱ ሲፈርስ እሱ ስር የብሪቲሽ ኤምፓየር ስር የነበሩት ኮሎኒ የነበሩት በሙሉ ነፃነታቸውን አገኙ። ስፔሻሊ በተለይ በአረብ አካባቢ፣ አፍሪካ አካባቢ፣ ኤዥያ አካባቢ፣ ላቲን አሜሪካ አካባቢ ያሉት ኮሎኒ የነበሩት በብዛት ነፃነታቸውን አወጁ። በዚያን ጊዜ ትንሽ ኦሮሞ ተንቀሳቅሶ ነበር። ኦሮሞም እንደ ሌላኛው ህብረተሰብ ክፍል በቤርሊን ኮንፈረንስ ላይ አፍሪካን ሲቀራመቱ፣ አውሮፓውያኖች ሲቀራመቱ ምኒልክ ድርሻዬን ልውሰድ ብሎ ሲያመለክት ጠበንጃ ተሰጥቶት ነው የኦሮሞ መሬት ተይዞ
ነፍጠኞችና የምኒልክ ሰፋሪዎች ሰፍረው በቅኝ ግዛት የያዙት። ስለዚህ በዚህ ምክንያት ነው ኦሮሞ የተያዘው። አሁን በዚህ በሁለተኛው ዓለም ጦርነት ጊዜ ኮልድ ወር ከሁለተኛው ዓለም ጦርነት በኋላ ኮልድ ወር ሲጀመር ብዙዎቹ ኮሎኒ ስር የነበሩት አገሮች ነፃነታቸውን ሲያገኙ ኦሮሞ ምንም ያህል ብታገል ነፃነቱን ማግኘት አልቻለም። የራሱን አገር መልሶ ከነፍጠኛና ከምኒልክ ሰፋሪዎች ነፃ ማውጣት አልቻለም። ብዙ ሸር ስለሚሰራበት፣ ብዙ ቲያትር ስለሚሰራበት አልቻለም። የሆነ ሆኖ ትግሉ እየበሰለ እየሄደ ነበረ። መጨረሻም አካባቢ በፕሮስትሪካ በተባለው በጎርባቾቭ ፊሎሶፊ የሶቪየት ዩኒየን ኃይል ሲዳከም የኮልድ ወር መጨረሻ አካባቢ ሲቃረብ የሶቪየት ስር የነበሩት ናሽናሊቲዎች ሀገሮች ተበታተኑ። እሱ ብቻ አይደለም፣ በዩጎዝላቪያም ስር የነበሩት ተበታተኑ። ጦርነት ነበር፣ ከባድ ጦርነት ነበር፣ ደም መፋሰስ ነበር። ግን ነፃነታቸውን አገኙ። ሁሉም በየራሳቸው አገራቸውን መስርተው መኖር ጀመሩ። በዚህም ጊዜም ኦሮሞ ምንም ያክል ቢሞክር አልተሳካለትም። እሱ የራሱ ምክንያት አለ። በኦሮሞ ውስጥ የበቀሉት የእናት ጡት ነካሾች ከሃዲዎች ይሄ ህልም የኦሮሞ ታጋዎች ህልም እውነት እንዳይሆን ስላኮላሹት ስራ ላይ መዋል አልቻለም። በዛ ምክንያት ነው የፈረሰው እንጂ የወደቀው እንጂ ተቃርቦ ነበር። ያም አልሆነም። ከዛም በኋላ እንደምታውቁት ኤርትራኖች ከኢትዮጵያ ነፃነታቸውን አገኙ። ሱዳኖች ከዛ በኋላ ነፃነታቸውን አገኙ። የደቡብ ሱዳኖች አገኙ። ሌላም ትግል በትግል ያገኙት አገሮች ነበሩ። ግን ወደ መጨረሻው አካባቢ የቀሩት እነማን ናቸው? በተለይ ኢትዮጵያ ኤምፓየር የመጨረሻው ኤምፓየር ብዬ ነው የማስበው እኔ። ያ ኤምፓየር እስካሁን ድረስ አልፈረሰም። እስካሁን ድረስም ትግል አልቆመም። በተለይም አሁን ከ30 ዓመት በፊት ጀምሮ ወያኔ ስልጣን ከያዘ በኋላ በኦሮሞና በትግሬ በቲፒኤልኤፍ እና በሻዕቢያ ትብብር ደርግ ከፈረሰ በኋላ አትሊስት ትንሽ የብሔር ብሔረሰቦች እስትንፋሽ አግኝቶ ነበር። የራሳቸውን ቴሪቶሪ ማወቅ፣ ሪኮግናይዝ ማድረግ፣ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል እንደፈለጉት ኤክሰርሳይዝ መብታቸውን ራሳቸውን መወከል። ምንም እንኳ ወያኔ ሻጥር ሰርቶ አንዳንድ ግለሰቦች ሌቦች እዛ ውስጥ ፓወሩን አቢዩዝ አድርጎ ሰው ቢጎዳም በሌላ በኩል ስታይ አትሊስት እስትንፋሽ ያገኘበትና ትንሽ ቢያንስ ኦሮሞ በዛን ሰዓት የራሱን ቴሪቶሪ ያወቀበት፣ የራሱን አካባቢ ያወቀበት፣ ራሱን ማስተዳደር የጀመረበት ያ ሁሉ ትንሽ እረፍት አግኝቶ ነበር። ምንም እንኳ ትልቅ ጉዳት ቢኖር፣ ምንም እንኳ ፉሊ ሊበሬትድ ሳይሆን የኦሮሞ ቴሪቶሪ ኦሮምኛ ቋንቋና ፊደል ስራ ላይ ውሎ ነበር። ግን ያም ሆኖ የወያኔ ጭካኔና ወያኔ እንላለን፣ ግን ወያኔ ስር የተኮለኮሉት አሁን ዛሬ እርቃናቸውን የቆሙት ኦሮሞ ነን የሚባሉት ኦፒዲዎች የወያኔ ጀሌዎች ናቸው ይሄን ሁሉ ያደረሱት። ወያኔዎቹም አሉበት። ነገር ግን በተለይ የኦሮሞን ህዝብ እንደዚህ የጨፈጨፈው እዛ ስር የተደበቁት ከኦሮሞ ውስጥ በልተው ያደጉት የተወለዱት ኦፒዲዎች ናቸው። እኛ እናውቃቸዋለን። እነሱ ናቸው ይሄን ሁሉ በደል ያደረሱት። ያ ሁሉ በደል አድርሰው ወያኔዎቹ ሲሄድ በደሉ እየባሰ ነው የመጣው።
በደሉ የባሰ ነው የሆነው። አሁን እኔ መናገር የሚፈልገው እንግዲህ ኢትዮጵያ የላስት ኤምፓየር ናት። ይሄን እውነታ ይሄን ሀቅ ነፍጠኞችና የምኒልክ ሰፋሪዎች መዋጥ አልቻሉም። ምክንያቱም ቃል የገባላቸው አንድ በተለይ አሁን ላይ ስልጣን ላይ ያለው ጠቅላይ ሚኒስትር የድሮ ምኒልክ ስርዓትን እመልሳለሁ ብሎ ቃል ስለገባላቸው እውነት መስሏቸዋል። በደንብ አሁን ያ ሁሉ ደም እንደፈሰሰ ቀርቶ ያ ሁሉ ትግል ከሽፎ ወደ ድሮ አንዲት ኢትዮጵያ በምትባለው አንዲት ኢትዮጵያ አንድ ቋንቋ አንድ ሀገር አንድ ምን የኢትዮጵያ ሉዓላዊነት የሚባል ህልም ውስጥ የገቡት የነፍጠኞች ልጆች ከዛ ህልም መላቀቅ አልቻሉም። እኔ ዛሬ የማቀርበው ሳይንሳዊ የሆነና የህብረተሰብን እድገት ነው እያቀረብኩ ያለሁት። ሳይንቲፊካሊ ኤምፓየር ለወደፊቱም ቢሆን ልኖር አይችልም። እየፈረሰ ነው የሚሄደው። ይሄ እንግዲህ የመጨረሻው ኤምፓየር ነው። እኔ አሁን ዛሬ ለእናንተ መናገር የመጣሁት የእናንተ ኤምፓየር ግብዓተ መሬቱ ደርሷል። መርዶ ሊነግራችሁ ነው የመጣሁት። ወደዳችሁ ጠላችሁ የእናንተ ኤምፓየር ማፍረሱ ነው። ወደዛ ተቃርቧል። አሁን እናንተን እያተለላችሁ ያለው አንደኛ የእናንተ አይዲዮሎጂ የእናንተ ፕሮፓጋንዲስቶች በእውነት በሐቅ ላይ የተመሰረተ ኢንፎርሜሽን ሳይሰጧችሁ ቆርተው በሳይንስ ትንተና ላይ ያልተመሰረተ የሐሰት ኢንፎርሜሽን የሐሰት ወሬ እያወሩ የሐሰት ቅስቀሳ እያረጉ ለምሳሌ አሁን በቅርብ ቀናት ውስጥ እሳት ውስጥ የነበረ አንድ ኤርሚያስ ለገሰ የሚባል ይሄ በጣም ቀላል ነገር ነው፣ ግን ለምሳሌ ነው ማለሳላችሁ። እናንተ እውነት መስሏችሁ አፋችሁን ከፍታችሁ የምትሰሟቸው ሰዎችን እያቀረብኩ ነው። ይሄ ሰው ኦሮሞ አብይን የማመሰግነው 9 ኦሮሞማ ነበረ፣ 6ቱን ሰብሯል፣ 3ቱ ነው የቀረው አለ። ምን አይነት ሎጂክ እንደሚጠቀም ምን አይነት ኮንሰፕት እንደሆነ ምን አይነት ኢሳይንሳዊና ኢሉዥን ወይ ደግሞ ምንም አይነት ፋንታሲ የሌለ ነገር እንደሚናገር እያወቃችሁ እውነት መስሏችሁ ነው። ምን ማለት ነው ኦሮሞማ? ምን ማለት ነው 9? ምን ማለት ነው 6 ነው የቀረው ማለት? አብይን ለማመስገን ይችላል። አዎ የኦሮሞ ልጆች ሌፍት ራይት እንደገደለ ነው። ወለጋ ውስጥ፣ ጉጂ ውስጥ፣ ቦረና ውስጥ፣ ወሎ ውስጥ፣ ሸዋ ውስጥ እንደዚህ እያጨደ ነው የኦሮሞ ህዝብ ደም እየፈሰሰ ነው። ይሄ ማለቱ ነው። ይሄን ኮንሰፕት ማብራራት የማይችል አይነት ነው የእናንተ አይዲዮሎጂስት፣ የእናንተ አዋቂ ነው። ሌላው ደግሞ ጠንቋዮች ናቸው፣ ደፍተራዎች በቤተ መንግስት አካባቢ የሚያጎበድዱት የአብይ አማካሪዎች የነበሩት ከቤተ ክህነት የወጡት የነዳንኤል ክብረት አይነት ህዝቡን ኮምፕሊት ፋንታሲ ውስጥ የከተቱት ህልም ውስጥ የከተቱት ሳይንሳዊ ትንተና የሌለበትን ወሬ በማውራት የምኒልክ ሰፋሪዎቹንና ነፍጠኞቹን ኢንፍሌት አድርጎ ከመጠን በላይ ነፍቶ ሪል ሰልፍ የሐቀኛውን ማንነታቸውን እንዳይረዱ ራሳቸውን በደንብ እንዳትገመግሙ የት አለን ምን ላይ ነን ይሄ ነገር ሮል እያደረገ ነው የሂስትሪ ጎማ ተንቀሳቅሷል ወደኛ ይመጣል ይሄን ነገር እንዴት እናርግ ኦሮሞው ነክቷል ወላይታው ነክቷል ሱማሌው ነክቷል ሃዲያው ነክቷል ከምባታው ነክቷል ኮንሶው ነክቷል ጋምቤላው ነክቷል ትግሬው እምቢ ብሏል
ይሄን ሁሉ ህዝብ ጉሙዙ ቤኒሻንጉል ጉሙዝ ይሄ ሁሉ መብቱን ይፈልጋል። ልክ እንደ ዩጎዝላቪያ ህዝብ፣ ልክ እንደ ራሻ ህዝብ፣ ልክ እንደ አፍሪካ ህዝብ፣ ልክ እንደ ኤርትራ፣ እንደ ማንም ሰው ህዝብ፣ እንደ ማንም ህዝብ መብቱን ይፈልጋል። ይሄን ወደ ኋላ ማጠፍ መመለስ፣ ይሄን ጎማ ወደ ኋላ መመለስ አይቻልም። ሳይንሳዊ ነው፣ ሳይንሳዊ ነው። በኢሳይንሳዊ መንገድ ይሄን ነገር መተንተን አንችልም፣ ይሄን ነገር ማዋጥ አንችልም ብላችሁ ማንም ከዛ ወጥቶ የሚናገር የለም። አሻሻ ገዳው ነው፣ አካኪ ዘራፍ ነው፣ እንደዚህ ነው። በቃ ሰማይ ላይ ወጣን፣ ምርጫው የለም፣ ብሔር ብሔረሰብ የሚባል ነገር የለም፣ ኢትዮጵያ ሉዓላዊነት ነው፣ አንድ ባንዲራ፣ አንድ ቋንቋ እያላችሁ ከበሮ መደለቅ ጀምራችኋል። ሞኞች ናቸው፣ ሞኞች ናቸው። የእናንተ አማካሪዎች የደግ አማካሪ የነበሩት ለራሳቸውን ማዳን ያልቻሉት ራሳቸው የተምታታባቸው ጠንቋዎች፣ ደብተራዎች እንደዚህ አይነት በእሳትና በምናምን እሳት ቴሌቪዥን እየወጣ የሆነ ፋንታሲ የሚያወራ ሰው በዚህ ተጠምዳቸዋል። ግን እኔ ዛሬ የመጣሁት ቁርጥ ያለች የኦሮሞ ብሔርተኛ ቋንቋ በዛ ቋንቋ ላስረዳችሁ ነው የመጣሁት። ኦሮሞ የፈለገ ተአምር ቢፈጠር ሁለተኛ ለእናንተ ባሪያ ሆኖ መኖር አይችልም። ወደዳችሁ ጠላችሁ ኦሮሞ ነፃነቱን ያውጃል ነገ ጠዋት። በምኒልክ ጊዜ አዎ ችላችኋል። ምክንያቱም ኦሮሞ ከውጭ ጋር ግንኙነት ስላልነበረው በዛን ጊዜ ከእንግሊዝ ከገዢዎች ከኢምፔሪያሊስቶች ጋር ግንኙነት ስላልነበረው ምርጫ አልነበረው። ነገር ግን ዛሬ በዚህ ዓመት በዚህ አይነት ዘመን በዚህ ዘመን ሁሉም ጠበንጃ በሚይዝበት ቀን ዘመን ዛሬ ኦሮሞ ጠበንጃ ይዟል። ራሱን እየመከተ ነው። ወለጋ ውስጥ ግንባሩን እያለ ነው። ጉጂ ውስጥ፣ ወሎ ውስጥ፣ ቦረና ውስጥ እየታገለ ነው። የኦሮሞ ቄሮ እየተነሳ ነው። እሱ ብቻ አይደለም፣ ሶማሌዎች እየተነሱ ናቸው። ትግሬዎች እምቢ ብለዋል። ጉሙዞች እምቢ ብለዋል። የትኛውን ህዝብ ይዛችሁ ነው አንዲት ኢትዮጵያ ልዑላዊ ኢትዮጵያ ያቺ ሰማይ ላይ የቆመች ያቺ ተራራ ላይ የቆመች በነ አፈወርቅ ተክሌ ያቺ ቆንጆ ኢትዮጵያ ወይዘሪት ኢትዮጵያ ተብላ የተሳለችዋን ጭንቅላታችሁ ውስጥ ሆናችሁ ያ ፊልም ያ ሲኢል ሪያሊቲ እንዳትቀበሉ ሳይንስ እንዳትቀበሉ አርጓችሁ ኮምፕሊትሊ ኮንፊውዝድ ሆናችሁ ኮምፕሊትሊ ሪያሊቲው መጨበጥ ኮምፕሊትሊ ሪያሊቲ መዋጥ ያልቻላችሁ ሰዎች ሐቅን መተንተን ያልቻላችሁ መገምገም ያቃታችሁ ይመጣል ብላችሁ ማሰብ ያልቻላችሁ ግሩፕ አሁን በእናንተ ሂሳብ ኦሮሞ ካገኘው መሬት ወደ ኋላ ተመልሶ ጋላ ተብሎ የናንተን ቋንቋ ተምሮ የናንተን ፊደል 109 200 ፊደል እንደገና ቆጥሮ ወላይታ ወላሞ ተብሎ ሱማሌው ሽርጣም ተብሎ አሁን ይመስላችኋል? ይሄ ህልም አይመስልም? ራሳችሁ ቁጭ ብላችሁ ተነጋግራችኋል? ቁጭ ብላችሁ አስባችኋል ወይ? ይሄ ነገር ዓለም ወደ ብርሃን እየወጣ ነው። ዓለም እየሰለጠነ ነው። ዓለም ወደ ግሎባላይዜሽን ደግሞ ኢንፎርሜሽን ሱፐር ሃይዌይ ነው አሁን ያለው። ሰው እንዴት ነፃነት እንደሚያገኝ እንዳገኘ ታሪክ ኢንፎርሜሽን ፍሎው መቆጣጠር አትችሉም። አሁን እኔ ቁጭ ብዬ ስናገር የኦሮሞ ልጅ ከጫካ ውስጥ ሆኖ እዛ አገር ቤት እኔ የማቀው ወለል ስር ጫካ ውስጥ ቁጭ ብሎ እየሰማ ነው። ይሄን ወያወቀ አይኑ እያየ
እንደገና ለናንተ ለነፍጠኛ ተመልሶ ይገዛል ብላችሁ የምታስቡ ከሆነ ሞኞች ናችሁ። በጣም ሞኞችና የዋሆችና ኢግኖራንቶች ናቸው። እና ይሄ እናንተን የሚያታልለው የዛሬው የናንተ የሚኒልክ ተወካይ ከሄድ እንደተነሳ እናውቃለን። በጣም ባይገርማችሁ አንድ ራሱ ጭቁን ብሔረሰብ የሆነ ከወላይታ የተወለደ ወላሞ ተብሎ ከብት ተብሎ ዶርዜ ተብሎ እንደ ውሻ ሲቆጠር የነበረ ሰው ዞሮበት የሚያወራውን ተመልከቱ። እቺን ላሰማችሁ ነው የምፈልገው። እቺን እንድትሰሙልኝ ነው የምፈልገው። ይሄ ሰው እንግዲህ አብይን እንትን ካረጉት ሪኮግናይዝ ካረጉና አፕሩቭ ካረጉ ኢንዶርስ ካረጉ ሰው አንዱ ነው። ተመልከቱ። እኛ ያስቀመጥነው ሂደት ነበር። ይሄ መተካካት በ5 ዓመት ጊዜ ውስጥ ያልቃል ተብሎ የተቀመጠም ቢሆን በ5 ዓመት ጊዜ ውስጥ አላለቀም። ስለዚህ እየተሳሳበ መጥቶ ነባርና አዲስ እየተባለ ፍትጊያ ተፈጠረ። ነባርና አዲስ ፍትጊያውም እንደዚሁ ጉልበት የሚጨርስ ነበር። ስለዚህ ይሄም የሚፈለገው ደረጃ መንቀሳቀስ እንዳይቻል የራሱ አስተዋጽኦ ነበረው። ይሄ ለውጥ አሁን የተከሰተው ለውጥ እንዲመጣ የሆነበት እኔ 3 ምክንያቶች አሉ ብዬ አምናለሁ። አንደኛው እኔ አማኝ ነኝ። ስለዚህ የለውጡ ሂደት በእግዚአብሔር እቅድ ውስጥ የነበረ ለውጥ ነው ብዬ አምናለሁ። ስለዚህ እግዚአብሔር ራሱ ባለቤት የሆነለት ለውጥ ነው ብዬ ወስዳለሁ። ይሄ ለአንዳንዶች ምናልባት መሳቂያ ሊሆን ይችል ይሆናል፣ ማይመስል ነገር ሊሆን ይችል ይሆናል። ነገር ግን ለእኔ በእርግጠኝነት እኔ የማምንበት ጉዳይ የዚህ ለውጥ ባለቤት ልዑል አምላክ ነው የሚል እምነት አለኝ። ሁለተኛው ከዚህ ቀጥሎ ያለው የለውጡ ባለቤት የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ወደ ለውጥ እንቅስቃሴ ገብቷል። የለውጥ እንቅስቃሴም ተቀስቅሷል። ይሄ የለውጥ እንቅስቃሴ በፈጣን ሁኔታ እንዲሄድ የራሱን አስተዋጽኦ በከፍተኛ ደረጃ ተጫውቷል። በተለይም ደግሞ ከኢትዮጵያ ሕዝብ መካከል ከፍተኛውን ቁጥር የያዘው ወጣቱ ነው። የወጣቱ ክፍል ይሄ ለውጥ እንዲመጣ የራሱን የማይተካ ሚና ተጫውቷል፣ በተደራጀም ባልተደራጀም መንገድ። ይሄ ምንም ሊካድ የሚችል ሀቅ አይደለም እና ይሄን ማወቅ አለብን። ስለዚህም ምስጋና መቸር አለብን። በሶስተኛ ደረጃ ይሄ ለውጥ እንዲከናወን ራሳቸውን አሳልፎ የሰጡ በርካታ ታጋዮች ተፈጥረዋል፣ በኢህአደግ ውስጥም ከኢህአደግ ውጭ። ኦኬ ተመልከቱ እንግዲህ እኔ በጣም የሚገርማችሁ ምክትል ጠቅላይ ሚኒስትር እሱ ብቻ አይደለም፣ በጣም የሚያሳዝን ነገር ይሄ ሰውዬ የእግዚአብሔር ስጦታ ነው፣ ከእግዚአብሔር የተላከ ነው። እንዲያውም ቦታውን በኋላ መልሼ መጨረሻ ላይ አመጣለሁ። መለኮታዊ ነው፣ ከእግዚአብሔር የተላከ ነው ይላል። ልክ ድሮ በኃይለ ሥላሴ ጊዜ ሞዓ ዘእብነ በደግ ይሁዳ ለዘላለም ኑርልን ከእግዚአብሔር የወረድክልን አምላክ ብለን ስናመልክ እንደነበረው በጣም የሚያሳዝን ነው። ይሄ እንግዲህ የወላይታ ሰው ነው። ይሄ ሰው አንደኛ እግዚአብሔር ነው ያወጣው። ኦፍኮርስ እግዚአብሔር ነው የሚገፋው ሰውን። ነገር ግን የኢትዮጵያ ወጣት አለ ከ8,000 በላይ የኦሮሞ ህፃን ራሱ
በራሱ ትእዛዝ ያለቁትን እያየ ኢትዮጵያ ወጣት ብሎ ሲናገር ምንም አይነት ኢንቴግሪቲ የማይሰማው ፍጥረት ነው። የኢትዮጵያ ወጣት የትኛው ኢትዮጵያ ወጣት ነው እዚህ ትግል ውስጥ የተካፈለው? በዚህ አይነት ፋንታሲና እሱ ብቻ አይደለም፣ ከኦሮሞም አሉ እግዚአብሔር አመጣልን ያሉት ምንም ሐፍረት የሌላቸው እግዚአብሔር የነሱ እግዚአብሔር የኦሮሞ እግዚአብሔር አይደለም። የነሱ ክርስቶስ የኔ ክርስቶስ አይደለም። ደም የሚመጥ ሰውን የሚፈጅ ህፃንን ገሎ አባትና እናትን አንድ ላይ የገደለ ህፃናቶችን አባት ቤተሰብ አልባ የሚያረግ ሁለት ልጅ ገሎ እናትን ተነስቶ ተነሽና ቁጭ በይ ልጆችሽ ሬሳ ላይ የሚል አምላክ እናትና ልጅን አንድ ላይ አንድ ቤት ውስጥ አስተኝቶ አባት እያየ የሚደፍር የሚያስደፍር አምላክ የለም። የኔ አምላክ አይደለም። ያ የኔ ክርስቶስ አይደለም። ያ የኔ ክርስቶስ አይደለም። የእናንተ ክርስቶስ ሊሆን ይችላል። የእናንተ ክርስቶስ ሊሆን ይችላል። የኔ ክርስቶስ ተነስ፣ ታጠቅ፣ ጠላትን ውጋ፣ ከምድር ላይ አጥፋ፣ አባራቸው። የነፍጠኛ ልጆችና የነፍጠኛ ሰፋሪዎችን የምኒልክ ሰፋሪዎችን ከአባት ሀገር ላይ አባር የሚል ብቻ ነው የኔ እግዚአብሔር። ያ ነው ወደዳችሁ ጠላችሁ ይሄ ነው። ይሄ ነው እንግዲህ እነዚህ ናቸው እንግዲህ ኢትዮጵያን ህዝብ የተባለው ኮንፊውዝ የሚያደርጉ እነዚህ። አሁን ይሄ ፕራይም ሚኒስተር የነበረ ሰው ነው። እንደዚህ አይነት አይዲያሊስት፣ እንደዚህ አይነት በፋንታሲ የሚያምን ሰው፣ በሳይንስ የማያምን ሰው በእግዚአብሔር ማመኑ ጥሩ ነው። ነገር ግን እሱ የሚያምነው እግዚአብሔር ራሱ 8000 ቄሮ የገደለ ሰው አሁን ደግሞ በዚህ አረመኔ ለዚህ አረመኔ አስተላልፎ ያችን ሀገር ሰጥቶ እያስገደለ እግዚአብሔር የኛ እግዚአብሔር ነው ያመጣው አብይም ብሎ የሚናገር የትኛው እግዚአብሔር ነው? የትኛው ክርስቶስ ነው ለሱ ያመጣው? የትኛው ክርስቶስ ነው አብይን እዛ ያስቀመጠው? ተመልከቱ። እንደዚህ አይነት ሰዎች ናቸው እንግዲህ ነፍጠኞቹ ሪኮል አርጋችሁ ቁጭ ብላችሁ እንዳትነጋገሩ፣ ሐቁን እንዳትቀበሉ፣ በፋንታሲ ውስጥ እንድትኖሩ፣ በህልም ውስጥ እንድትኖሩ፣ በጉም ውስጥ በዳበሳ ፖለቲካ ውስጥ እንድትሄዱ ያደረገው የሚያደርጉት እንደዚህ አይነት አፈጮሌዎች ልበጩቤዎች ናቸው። እነዚህ ናቸው እንግዲህ እናንተን ኮንፊውዝ የሚያደርጉ የውሸት ምንድናቸው? የውሸት ተናጋሪዎች፣ የወንጌል ሰባኪዎች፣ የውሸት የወንጌል ሰባኪዎች የሚባሉት የነዚህ አይነቶቹ ናቸው። የነዚህ አይነቶቹ ናቸው ያቺን ሀገር የሚያምሱ ያሉት። ላንተ ይሄን እናመጣለን እንደዚህ አይነት የድሮ አይነት ቁጩ አይነት ነገር የሚሰሩት ምንም ህሊና የሌላቸው ምንም የማይሰማቸው ነውር የማያውቁት እንደዚህ አይነቶቹ ፍጥረቶች ናቸው። ይሄ እንግዲህ ምን ያደርጋል? ከሪያሊቲ ኮምፕሊትሊ እንድትርቁ ነው የሚያደርገው። የነፍጠኛውና የምኒልክ ሰፋሪው ከሪያሊቲው ርቆ እንዲሄድ፣ ከሪያሊቲ ጋር እንዳይገናኝ፣ ከሐቅ ጋር እንዳይገናኝ፣ ሐቅ እንዳይጨብጥ፣ ሐቅን እንዳያቅ የሚያደርጉት የእንደዚህ አይነቶቹ ሰዎች ናቸው። እንደዚህ አይነቶቹ ሰዎች ሰውየው መሪውን ኮንፊውዝ ያደርጉታል። ምክንያቱም የሌለ ነገር እየቀባጠሩ ከሐቅ እንድርቅ ሲያደርጉት መሪው ኮምፕሊትሊ መምራት አይችልም። መንግስቱ ኃይለማርያም ለሱ ኢንፎርሜሽን የሚያቀብሉ ይፈሩ ስለነበረ ሐቁን ለመንገር አልፈለጉም። ሻዕቢያ ከናቅፋው ወጥቶ አስመራ ሲከብ ምንም ነገር የለም ይሉታል። ወያኔ ከዛ ጥሶ መጥቶ ጎጃምን ተሻግሮ አባይን ተሻግሮ መጥቶ አምቦ ላይ ሲደርስ ከዛም ደግሞ እዛ መንዝና ይፋት ቡልጋ ውስጥ ሲገባ ወያኔ ምንም ነገር የለም እያሉ ያታሉት ነበር። ምክንያቱም ይሞታሉ። ሰውየው እብድ ነው።
ያ አይነት ሜንታሊቲ ነው እዛ አካባቢ ቤተ መንግስት አካባቢ ያለው። ያ አይነት ሜንታሊቲ ከዛ አይነት ጉም ከዛ አይነት ዳበሳ ፖለቲካ ከዛ ወጥተው ሐቁን ፌስ ካላረጉት በስተቀር እነዚህ ነፍጠኞችና የምኒልክ ሰፋሪዎች ተያይዘው ከዛ ኤምፓየር ጋር እንደሚጠፉ ነው የሚታየው። ሌላው በጣም የሚገርም ነገር አማራን ትጠላላችሁ፣ ሰው ትጠላላችሁ ይላሉ። እኔ ኦሮሞ ሰው አይጠላም። እኔ ማንንም አልጠላም። ብዙ ጓደኞች፣ ዘመዶች፣ ወልቃይት ልጆች፣ አማራ ልጆች ብዙ ሰዎች አሉ። ግን እኔ ኦሮሞን ነው የሚወደው፣ መብቴን ነው የሚወደው፣ ህዝቤን ነው የሚወደው፣ ቋንቋዬን፣ ባህሌን፣ አገሬን፣ ርስቴን እሱን ነው የሚወደው። ኦሮሚያን ነው የሚፈልገው። ኦሮሚያን መፈለገ ሰው ይጠላል፣ ሰው አይወድም የሚያሰኝ ከሆነ እሰየው። ኦሮሚያን ጠልቼ ሌላውን ሰው እንደዚህ አይነት ሎጂክ ነው ሰው የሚጠቀም። በቤተ ክርስቲያን አካባቢ በምን አካባቢ ለምንድን ነው ሰው የሚጠሉት? ለሞኝ ነው እንደዚህ የሚያወሩት። ይሄ ታክቲክ ነው። ሌላውን ሞኝ ወደኋላ ለመመለስ፣ ለማስደንገጥ፣ ከአክሽን ወደኋላ ለመመለስ የሚጠቀሙበት የነፍጠኞች መካሪዎች እና ጀሌዎች የሚጠቀሙበት ታክቲክ ነው። ሰው ትጠላላችሁ ሲል እኔ ክርስቲያን ነኝ ሰው አልጠላም ነው። እኔ ሰው አልጠላም፣ ግን አገሬን ይወዳሉ። አገሬን ለመቀማት የሚመጣ ለመግደል፣ ለመስረቅ የሚመጣውን እዋጋለሁ። ይሄ ማንንም መጥላት አይደለም፣ አገሬን መውደድ ነው። ኦሮሚያን መውደድ ነው። ኦሮሚያ ደግሞ ነፃነቷ ተቃርቧል። ያቺ ተራራ ላይ ያለችዋ አፈወርቅ ተክሌ የሳላት ኢትዮጵያ እናት የተባለችዋቸው ቆንጆ ምናምን ብላችሁ ጭንቅላታችሁ ሳያስቀመጣችሁ ኢትዮጵያ ግብአተ መሬቷ ደርሷል። ይሄን ላበስር ነው የመጣው ዛሬ። ይሄን አውቃችሁ፣ ሐቁን አውቃችሁ፣ የሚካሄደውን ነገር አውቃችሁ ተረድታችሁ ያን ተረድታችሁ ያን ሐቅ ተቀብላችሁ ቁጭ ብላችሁ እንድትነጋገሩ ነው ፈልገው። ከራሳችሁ ጋር ተነጋገሩ። ወደ ጦርነት፣ ወደ ደም ማፋሰስ ይሄ ኃላፊነቱ የእናንተ ነው። ይሄን ኃላፊነት ፍክስ ለማድረግ ነው የመጣው ዛሬ። የእናንተ ኃላፊነት ነው ዛሬ። የኦሮሞ ህፃን መንገድ ላይ የሚገደለው፣ የኦሮሞ ህፃን ጫካ ገብቶ ጦር አንስቶ ጠመንጃ አንስቶ የሚዋጋው በእናንተ ምክንያት ነው። ይሄን ሐቅ መቀበል አለባችሁ። ኃላፊነቱ ከእናንተ ጭንቅላት ላይ ወልድ። ማንም ሰው ይሄን ኃላፊነት መውሰድም የለበትም አይወስድምም። እናንተ ብቻ ናችሁ ይሄን ኃላፊነት የምትወስዱት። ይሄን ቆሰቆሳችሁ የሌለውን ኢትዮጵያ አንድነት ባንዲራ ጅኒ ያላችሁ፣ ይሄ ደፍተራ አይነት ሜንታሊቲ እናት ሀገር ጅኒ ያላችሁ ያለፈ ያፈጀ ያረጀውን ታሪክ እያመጣችሁ ኢትዮጵያ ታሪክ፣ የትኛው ኢትዮጵያ ታሪክ ነው? ምንድነው ኢትዮጵያ ታሪክ ማለት? እኔ ታሪክ የለኝም? መማር ከፈለኩ የነ ጆቴ ቱሉ ታሪክ ለምን አልማርም? የነ በክሬ ታሪክ፣ የነ ቡሳሴ ታሪክ ለምን አልማርም? የጅማ አባጅፋርን ታሪክ ለምን አልማርም? የነ ዋቆ ጉቱ ታሪክን ለምን አልማርም? የአቤቤ ቱፋን እና የነሱን ታሪክ ለምን አልማርም? የሐረርጌን ታሪክ፣ ጀግኖች ታሪክ ለምን አልማርም? የጦናን ታሪክ ለምን አልማርም? የጆቴ ቱሉን የነገሪ የጎንዴ ኩሳን ታሪክ ለምን አልማርም? እነሱ ንጉስ የነበሩ ናቸው። ኦሮሞዎች የነበሩ ታሪክ ያላቸው ታሪክ የሰሩ ሀገራቸውን የተከላከሉ ዲፌንድ ያደረጉ ሰዎች ናቸው። ለምንድን ነው እኔ ከዚህ ተክለ ሃይማኖት ጅኒ ሃይማኖት የነንትና የነ ምናምን ታሪክ የሚማረው? ለምንድን ነው የነፍጠኛን ታሪክ የሰሜንን ታሪክ የሚማረው? ምን ምክንያት አለ? ምን ምክንያት አለ ኦሮሞ የናንተን ታሪክ የሚማርበት? ያ ነው ያልገባችሁ። እናንተ ኦሮሞ ነቅቷል። ወደዳችሁ ጠላችሁ፣ ያቺ እናንተ
ፈንተሳይዝ የሚታረጉት ኢትዮጵያ ግብአተ መሬቷ ደርሷል። ያልቅላታል። የእናንተ አይዲዮሎጂስቶች፣ የእናንተ ፕሮፓጋንዲስቶች ውሸትና የልል ያልተጨበጠ ኢሳይንሳዊ የሆነ አነጋገር፣ ኢሳይንሳዊ የሆነ ቅስቀሳ ዋጋ እንደሌለው መጨረሻ ላይ ነው የምታዩት። መጨረሻ ላይ ታያላችሁ። እናንተ ፕሮፌሰርም ሆንክ ምንም ሆንክ ተማርክ የፈለከው ነገር አንድ እንደሆናችሁ ነው የሚያሳይ። ፕሮፌሰር መስፍን ወልደማርያም በቀደም ሰይፍህን ምዘዝ፣ ማን ላይ ነው ሰይፍ የሚመዘው? የኦሮሞ ወጣት ነው? የኦሮሞ ልጅ ላይ ነው ሰይፍ የሚመዘው? የኦሮሞ ወጣት ላይ ነው ወይ ሰይፍ የሚመዘው? ሰይፍህን ምዘዝ። ምን ለማለት ነው የፈለከው? ይሄን ኃላፊነት አንተ ራስህ ነው የምትወስደው። ፕሮፌሰር መስፍንና እዛ አካባቢ የሚያደገድጉት ነፍጠኞች ልጆች የደርግ አማካሪ የነበራችሁ እናንተ ናችሁ ኃላፊነትን ነው የምትወስዱት። እናንተ ናችሁ ለዚህ ሁሉ እልቂት ተጠያቂዎች። የማንን ደም አፍስሰ የማን ልጅ ደም ፈሶ የማን ልጅ ነው በሰላም የሚኖረው? ትንሽ መገመት አትችሉ። ትንሽ ወደኋላ ዞራችሁ ማየት አትችሉ። በተለይም እናንተን እንደዚህ ያደርጓችሁ የኦሮሞ አጨብጫቢዎች ከናንተ ጋር የናንተ ለአቢይ ሲያስነጥስ መሐረም የሚያቀብሉ አጋፋሪዎች ናቸው። እነሱም ደግሞ ጊዜያቸውን ይጠብቃሉ። ስለዚህ እኔ መናገር የፈልኩ ዛሬ ያቺ ኢትዮጵያ ወደዳችሁም ጠላችሁም ትፈርሳለች። እዚህ ዓለም ላይ የሚኖር ኤምፓየር የለም። የሰው ልጅ እየነቃ መጥቷል። የሰው ልጅ መብቱን እያወቀ መጥቷል። የኦሮሞ ህዝብ የኦሮሞ ልጅ ነቅቷል። የራሱን ድንበር ያውቃል። ወለጋ እዛ ሌላ ገምቤላ አሽ አንፍሎ ውስጥ ሆኖ አንፍሎ እስከ ደጋሃቡር ድረስ እስከ ቀላፎ ድረስ እስከ የት ድረስ ሐረርጌ መጨረሻ ድረስ የትኛው መሬት የትኛው መስመሩን የትኛው ድንበር እንደሆነ ያውቃል። ከወሎ ከላይ ከራያ ጀምሮ እስከ ታች ቦረና ጉጂ ድረስ ያውቃል። ዛሬ ከዚች እንች ወደ ኋላ አይመለስም። ስለዚህ ሀገሩን ለመረከብ የአሁኑ ወጣት ተነስቷል። የፈለገ ተአምር ቢሆን ኦሮሚያ ነፃነቷን ያገኛል። የሀገሩን መንግስት ያቋቁማል። የራሱን መንግስት ያቋቁማል በሰላም። ከዛ በኋላ ሌሎች አገሮች ራሳቸውን ፈጥረው የራሳቸውን መብት አስከብረው እንደኖሩት መኖር ይችላሉ። ኦሮሞ ወደዛ እየተጓዝን ነው። ያ ችቦ በርቷል። ባሩድ እየጨሰ ነው። ከወለጋ ተራራ ላይ፣ ከጉጂ ተራራ ላይ፣ ከቦረና ተራራ ላይ፣ ከወሎ ተራራ ላይ፣ ከሸዋ ተራራ ላይ፣ ከሐረርጌ፣ ከባሌ፣ ከአርሲ ተራራ ላይ ባሩድ እየሸተተ በምንም ተአምር ኦሮሞ ከዚህ በኋላ ወደ ኋላ ተመልሶ ለናንተ ባሪያ ሆኖ ጋላ ተብሎ ይገዛል ብላችሁ የሚታስቡት ሞኞች ናችሁ። የመጨረሻ ሞኞች ናችሁ። የዋሆች ናችሁ። ይታዘንላችኋል። በጣም ነው የሚታዘንላችሁ። ስለዚህ ይሄን ቁጭ ብላችሁ አስቡ። ሳይንሳዊ በሆነ መንገድ ሳይሆን ሳይንሳዊ በሆነ መንገድ ቁጭ ብላችሁ አስባችሁ እናንተም የራሳችሁን መንግስት አቋቁሙ። ጥሩ ጎረቤት መሆን እንችላለን። ያን ኦፕሽን እንዳትወስዱ፣ ያን ኦፕሽን እንዳታዩ የሚያደርጓችሁ እነዚህ በፋንታሲ እናንተን የሚያዞሩ ሰዎች ናቸው። ለዛሬ ይሄው እንግዲህ የኔ መልእክት እዚህ ላይ ነው የሚያበቃው። ትንሽ በንዴት ነው የተናገርኩት። ምንም ማድረግ አይቻልም። ብዙ ፕሮቮኬሽን ስላለ፣ ብዙ አፊላፊ መናገር ስላለ አሁንስ በዛ በአይናችን መጡ ለማለት ነው የተናገርኩት። ስለዚህ ይሄን ሀቅ ተጨብጣችሁ ወደ ራሳችሁ እንድትመለሱ ነው የሚፈልገው። ምን ላይ አለን? ራሳችሁን ገምግሙ። አይናችሁን ጨፍናችሁ ወደ ገደል እየሄዳችሁ ስለሆነ ያቺ ኢትዮጵያ መፈራረሱ አይቀርም። በምንም ተአምር ትፈርሳለች። ኦሮሞ ነፃነቱን ያገኛል።
ኦሮሚያ ሪፐብሊክ ይቋቋማል። ወደዳችሁ ጠላችሁ በምንም ተአምር የማይቀር ታሪክ ነው። ደህና ሁኑ። ለሌላ ጊዜ